እንደ አስደገመባችሁ ማወቂያ ምልክቶች ብዙዎች በጫት እንጨት በተደገመ ወይም ደግሞ በጫት በተደገመ ድግምት ብዙ ነገሮቻቸውን አጥተዋል። ታርጌት የሚደረጉት በተለይ ሲንግል እናቶች ናቸው። ገረባ ይዘው አስፓልት ለአስፓልት የምንመለከታቸው የት ይደርሳሉ የተባሉ ወጣቶች አሉ። ጸጋ ካላቸው አባቶች እንኳን አንሶላና ብርድ ልብስ እየተቆረጠ ይወሰዳል። ከእግዚአብሔር መንገድ አንውጣ። ዛሬ ለጊዜው ይመስለናል እንጂ ነገ ዋጋ እንከፍላለን። እባካችሁ የሰው ሕይወት አበላሽቶ ተረጋግቶ መኖር የለም። እንግዲህ ስለ መናፍስት አሰራር የተለያዩ መጽሐፎች በውጭ ሀገር ተጽፈዋል። እኛም ሀገር በዛ ጉዳይ ላይ ተጽፈው የታዩ መጽሐፎች አሉ እና ከነዛ መጽሐፍቶች መካከል አንደኛው በታደሰ ጸጋ ወልደስላሴ የተጻፈው የመናፍስቱ መንደር የተሰኘ መጽሐፍ ነው። እንግዲህ ከዛሬው መርሃ ግብር ጋር አብሮ ስለሚሄድ ከዛ መጽሐፍ ላይ አንዳንድ ነገሮችን ወደ እናንተ ማድረስ እፈልጋለሁ። ምክንያቱም ከተነሳውበት ማን በምን እንደ አስደገመባችሁ ማወቂያ ምልክቶች በሚል ርዕስ ነው የምናወራው። ወደዛ ወደ ዝርዝር ሀሳብ ከመሄዳችን በፊት ግን ይሄ አብሮ የሚሄድ ነገር ስለሆነ አንዳንድ ነገሮችን ከዛ ላይ እንመልከት። በጣም እጅግ ጥቂት የሆኑትን ማለት ነው። ይህንን ማድረግ የፈለግኩትን ለምንድን ነው? አሁንም ድረስ ብዙዎች የመንፈስ አሰራር አልገባቸውም። ህይወታቸው ምስቅልቅል ብሎ እየተመለከቱትም ገና ናቸውና ትንሽ ፍንጭ ቢሰጣቸው በሚል ነው። ያው ሙሉን መጽሐፉን ስታነቡ የምትደነቁበትን እውነት ታያላችሁ። ነገር ግን እንዳልኳችሁ ወደ ዝርዝር ሀሳቤ ከመግባቴ በፊት ግን የክፋታችንን ደረጃ ብቻ ሳይሆን ከስውራን መናፍስት ጋር ቃል ኪዳን የሚፈጽሙ ሰዎች መበራከታቸውን ለመጠቆም በዚህ ጉዳይ ላይ ከጻፉ መጽሐፍ መካከል እንዳልኳችሁ የታደሰ ጸጋ ወልደስላሴን ጥቂት ነገሮች ወደ እናንተ አደርሳለሁ። እንግዲህ ጸሐፊው ታደሰ ብዙ በዚህ ተግባር ላይ ተሰማርተው ከነበሩ ሰዎች ያገኘውን መረጃ ዋቢ አድርጎ ከነገረን እውነት መሃል እኔ በጣም የገረመኝን ነው የምነግራችሁ። እንዳልኳችሁ ከመርሃ ግብሩ ጋር አብሮ ስለመሄድ በኃይለኛ አስማት የተጠመዱ ሰዎችን ከተደረገባቸው አስማት ለመገላገል በጥቁር ድመት ደም ስለሚዘጋጅ አስማት የጻፈውና አስማቱ በደም ተለውሶ ስለሚቀመመው ነገር የጻፈው የአውሬነታችን ደረጃ ማሳያ ነው። እንግዲህ ሰዎች የሆነ ነገር ለማግኘት ሲሉ በዚህ ደረጃ ረክሰው ሰዎችንም ለማርከስ ይሞክራሉ እና ታደሰ ከስውራን መናፍስት ጋር ስለሚፈጸመው ውርሻ ወይም ደግሞ ተዋርሶ የተሰኘ የቃል ኪዳን አይተም ጽፏል። እንግዲህ በዚህ ደረጃ መጽሐፍ የሚያጽፍ የእድል መውሰድ ተግባር ላይ መሰማራታችንን የሚጠቁ መጽሐፍ ስለ አስማት በአስማት ሂደት ውስጥ ምን እንደሚደረግ እንግዲህ ደም አርዶ ምንድነው ድመት አርዶ እንዲህ አይነት ወንጀል መፈጸም ሊያውም ደግሞ ከተቀደሰች ሀገር ዜጎች ምጸት ነው አይደለም የሆነው። መጽሐፉ እጅግ በጣም የሚገራርሙ ታሪኮችን አንብቤያለሁ። በዚህ መጽሐፍ አማካይነት ልቦለድ አለ የሚጻፈው። በዚህ መጽሐፍ አማካይነት ሪሰርች አድርጎ እዛ ጉዳይ ላይ የተሰማሩ ሰዎችን አነጋግሮ ነው ይህንን መጽሐፍ ያዘጋጀው ጸሐፊው። ስለዚህ ሁሌ ስለ ራሳችን ስናወራ ራሳችን ከፍ የምናደርግ ሰዎች በሌላ ጽንፍ ደግሞ ያለንበትንም ቦታ ማወቁ እጅግ ወሳኝ ነው ብዬ አስባለሁ። ምክንያቱም እንግዲህ ከመቼም ጊዜ በላይ በእንደዚህ አይነት እርኩስ ተግባር ላይ የተሰማሩ ሰዎች ቁጥር ስለተበራከተ ማለት ነው። ወደ ዋናው ርዕሳችን ስንመለስ በነገራችን ላይ እዛ መጽሐፍ ላይ እንዳልኳችሁ ስለሚፈጸም ቃል ኪዳን ጽፏል ብያችኋለሁ። ለምን ነው በጣም አስቀያሚ በሆነ መንገድ ከዚህ ውጪ ደግሞ በጥቁር ድመት ደም ስለሚዘጋጅ ማስማት ጽፏል። ሌሎችም ነገሮችን ማለት ነውና በዚህ አጋጣሚ ግን የአንዲትን ወጣትም ታሪክ እዛ ላይ አካቷልና እቺ ወጣት በአስማት ወይም ደግሞ በመስተፋቀር የደረሰባትን በደልና ተጽዕኖ በዝርዝሩ ጠቅሷልና በሷ ውስጥ ግን ብዙዎችን የተመለከትኩት በዚህች ወጣት ውስጥ እዚህ መጽሐፍ ውስጥ በሰፈረች ወጣት አማካይነት እጅግ በርካታ በሀገር ውስጥም በውጭውም ዓለም የሚኖሩ ወንድሞችን፣ እህቶችን፣ አባቶችን፣ እናቶችን ነው የተመለከትኩት። ልክ እንደ ወጣቷ ሁሉ ምን ያህሉ
በድል መተት እየተሰቃየ ነው ያለው? ምን ያህሉ በአስማት ጤናውን አጥቶ ነው ያለው? ምን ያህሉ በረከቱን አጥቶ ነው ያለው? ምን ያህሉ ገንዘቡን ንብረቱን አጥቶ ነው ያለው? እጅግ የሚያሳዝን እውነት ላይ ነው ያለ ነው። ለማንኛውም ብዙዎቻችሁ ስለምትጠይቁኝም የብዙዎቻችሁ ትኩረትና ፍላጎትም ስለሆነ ማን በምን እንዳስደገመባችሁ የምታውቁባቸውን ምልክቶች ከተለያዩ መጽሐፎች ያነበብኳቸውንም ከሀገር ውስጥም ከውጭ መጽሐፍቶች ላይ ያገኘኋቸውን እውነቶች ወደ እናንተ የማደርስ ነው የሚሆነው። እንግዲህ አንደኛው እንዳለመታደል ሆኖ የሚያስደግሙ ሰዎች ማስደገሚያ መንገድ አድርገው የወሰዱት ጫትን ነው። ብዙ ጊዜ አይታችሁ ከሆነ ምናልባት ይሄ ድግምት የሚደረግባችሁ ሰዎች ምናልባት ከዚህ በፊት ጫት የሚባል ነገር አይታችሁ ነክታችሁ አታውቁም። በዛ መስመር የምትሄዱ ሰዎች አይደላችሁም። ስርዓትና ዲሲፕሊን ያላችሁ ሰዎች ናቸው። እንኳን እናንተ ጫት ልትቅሙ ይቀርና ሰዎች ሲቅሙ በጣም የምትጸየፉ ሰዎች ናቸው። ነገር ግን እናንተን ማጥመድ የፈለገ የእናንተን በረከት መውሰድ የፈለገ የእናንተን እድል መውሰድ የፈለገ በጣም የቅርባችሁ ሰው ጓደኛ ሊሆን ይችላል፣ የቤተሰብ አባል ሊሆን ይችላል። ይህንን የምለው ምንድነው አብዛኛው እንዲህ አይነት ነገሮች የሚፈጸሙ ደጋግሜ ፕሮግራም ስሰራ እንደምላችሁ በቅርብ ሰው ስለሆነ ማለት ነው። እንደምን የሚያጠምዳችሁና የመጀመሪያው ስትራቴጂው ጫትን ፕሮሞት ማድረግ ነው ለእናንተ ማለት ነው። አይ ምንም እኮ አይደለም ሳታበዛ ይላችኋል። ምክንያቱም ሳታበዛ ብሎ በአንድ እንጨት ያስጀምራችሁ በኋላ በራሳችሁ ፍላጎት የት ደረጃ ድረስ እንደምትሄዱ ያውቃል። ይሄ እሱም ያውቃል፣ ሰይጣንም ያውቃል፣ አብሮስ የሚሰራው ሰይጣንም ያውቃል። ስለዚህ እናንተ ከመስመራችሁ አስቶ ሃይማኖተኛ የሆናችሁን ዲሲፕሊን የሆናችሁን በስነ ስርዓታችሁ የምታወቁ ሰዎችን ምንድነው በነገራችን ላይ ጾታ አይለይም። ወንዶችም ሴቶችም በዚህ ውስጥ ሰለባ ስለሚሆኑ ማለት ነው። ስለዚህ ስለ ጫት ፕሮሞሽን ነው የሚነግራችሁ። አሁን ስታነብኮ እስማም እየቃምክ ብታነብኮ የሚገርም በቃ ምንም ሳትደክም 500 600 ገጽን ምሽክ አድርገህ ታድራለህ ይላችኋል። የሆነ ፕሮፖዛል ስትሰራ እኮ እሱን ብትጠቀም እኮ ኢፌክቲቭ ትሆናለህ። ስታጠና በቃ ብዙ ነገር እንግዲህ ብዙዎቻችሁ ታውቁታላችሁ። ስለዚህ ነው ብላችሁ ተከራከራላችሁ። ሊያደርጋችሁ የሚችለው ግን ምንድነው ተዘጋጅቶ ስለመጣ እንደምንም አንድ ቀን አግባብቶ በቃ እሺ አትቃም አጠገቤ ቁጭ በል ብሎ ወይም ብላ ቤታቸው ይዟቸው ይሄዳሉ። እየተጫወታችሁ ጨዋታው እየደራ ሲሄድ ምንድነው የሚለው አትቃም ግን እቺን አንድ እንጨት ያዝና እኔ እንዳይደብረኝ ይላችኋል። እንግዲህ እናንተም ተወስወሳችሁን ሴጣን ወስወሷችሁ ምናልባት አንድ ቅጠል ልትጠቀሙ ትችላላችሁ። እየቆያችሁ ስትሄዱ ምርቃናው እየመጣ ሲሄድ እሱ አይደለም እናንተ ዋነኛዎቹ ተዋናዮች ሆናችሁ ታውቁታላችሁ። ይሄ ብዙዎች ህይወት ላይ ሀፕን ስላደረገ ነው የምነግራችሁ። ከዛ በኋላ የሌለ ስሜት ውስጥ ገባላችሁ። ምርቃናው ሌላ የደስታ ዓለም ውስጥ ይከታችኋል። ከዛ በኋላ ግብዣም አትጠይቁም። አንድ ተብሎ በአንድ ቅጠል የተጀመረው ጫት መቃም ስነ ስርዓት ከዛ በኋላ መደበኛ ስርዓት ነው የሚሆነው። ስራቸውን ትተዋላችሁ። ያም ሰው ያውቃል ያጠመዳችሁ ሰው። ስለዚህ ምንድነው የሚያደርገው? ተማሪዎች ከሆናችሁ የሱ የሰዓቱን ያመቻችና ምናልባት እሱ የቀን ሰራተኛ ሊሆን ይችላል። እንደምንም እስከ 8ም እስከ 10ም ስራውን ተፍተፍ ብሎ ከጨረሰ በኋላ ያላችሁበትን ቦታ ያውቃል። እንደምንም ወይ ስታጠኑ ወይ ስታነቡ ወይ ስራችሁም ስትሰሩ በተለይ በእንደዚህ አይነት ሁኔታ የሚጠመዱ ሰዎች የግል ስራ ያላቸውና በፈለጉበት ሰዓት የሰዓት ቁጥጥር የሌለባቸው ሰዎች ላይ ይሄ ነገር በደንብ ያመዝናል። ተማሪዎች ሊሆኑ ይችላሉ። በቃ እስካሁን ሰርተህ የለ ከዚህ በኋላ ደግሞ ከኔ ጋር ቁጭ ብለህ የቃምክም ቢሆን ትሰራለህ፣ የቃምክም ቢሆን ወይ ላፕቶፕን ይዘህ የምትመጣ ከሆነ እኔ ጋር ትሰራለህ፣ እኔ ጋር ታጠናለህ፣ እንደውም ኢፌክቲቭ ትሆናለህ፣ ኮንሰንትሬት ማድረግ ትፈልጉታላችሁ። የመጀመሪያ ቀን አይታችሁታል። እንዲህ ያላችሁ ሳታውቁ እዛ ሱስ ውስጥ ትገባላችሁ፣ ወጥመድ ውስጥ ተገባችሁ ማለት ነው። ስለዚህ ይሄ ሰው ምንድነው የሚያደርገው? ከዛ በኋላ ከተነጋገረው ድግምት ሰሪ ጋር ከተነጋገረ በኋላ በአንድ እንጨት ጫት የእናንተን ህይወት ምስቅልቅል የማድረግ እድሉና አጋጣሚ ይኖረዋል። ብዙዎች በጫት እንጨት በተደገመ ወይም ደግሞ በጫት በተደገመ ድግምት ብዙ ነገሮቻቸውን አጥተዋል። ስለዚህ አንደኛው ምልክት እንግዲህ ይሄ ማለት ነው። ስለዚህ ምን ያህሎቻችሁ ናችሁ በፊት ጥሩ ባህሪ ኖሯችሁ ሱስ ውስጥ ያልነበራችሁ? የትኛውም ሱስ ውስጥ
ከዛ በኋላ ግን እናንተ እስካሁን ባሰባችሁት ቁጥር ግራ እስክትጋቡ እንዴ ምን ሆኜ ነው እስክትሉ ድረስ በጫት ውስጥ ገብታችሁ ከዛ በኋላ ህይወታችሁ የተዘበራረቀ ጫት መቃሙ ብቻ አይደለም። ልክ ያቺ ቀን ጫት ከጀመራችሁበት ጊዜ ጀምሮ ህይወታችሁ የተዘባረቀ ትምህርት አልገባ ያላችሁ እንኳን ሊገባችሁ ይቀር እንኳን ኢፌክቲቭ ሆናችሁ ልትሰሩ ጭራሽ የደደባችሁ ጭራሽ የደነዛችሁ ከዓላማችሁ የተስተጓጎላችሁ ራሳችሁን ፈትሹ። ያቺን ቀን አስታውሱ። ከማን ጋር ነበራችሁ? በዛ ህይወት ውስጥ ሄዳችሁ ህይወታችሁ ዝብርቅርቅ ካለ ያስቃማችሁንና ጫት ያስጀምራችሁንና ከጫቱ በኋላ በእናንተ ላይ የተከሰተውን እውነት እያመሰከራችሁ ተመልከቱ። አንዱኛው ምልክት እሱ ይሆናችሁ ልላችሁ ፈልጌ ነውና ብዙዎች በእንደዚህ አይነት ሁኔታ በጫት ተደግሞባቸው በቅርብ ሰዋቸው በጓደኛ በነገርኳቸው መንገድ ልክ ጫት ከጀመሩበት እለት ጀምሮ እንኳን ኤፌክቲቭ ሊሆኑ እንኳን ውጤታማ ሊሆኑ ጭራሽ ደነዘው ህይወታቸው ተመስካክሉ አንዳንዶቹም ማቃቸው ታሪኮች ስላሉ ነው። አንዳንዶቹም ገረባ ይዘው አስፋልት ለአስፋልት የምንመለከታቸው የት ይደርሳሉ የተባሉ ወጣቶች አሉ። ስለዚህ አንዱ የጥቁር ማንነታችን ማሳያ ነው። ይሄ የክፋታችን ማሳያ ነው። ስለዚህ በጫት የተደገመባቸው ያንን ጫት ሲያስታውሱ ደግሞ መጀመሪያ ማን እንዳስታውሳቸው የሚያውቁ ሰዎች አሉ። ያንን ሰው ጥያቄ ምልክት ውስጥ ክተቱ። አንዱ ምልክት እሱ ይሆናቸው። ሌላው ቅዱስ ባልሆነ ቅባት ነው። እንግዲህ ብዙ ጊዜ እኛ የኦርቶዶክስ ተዋሕዶ እምነት ተከታዮች ስለ ቅባ ቅዱስና ስለ ቅባ ሜሮን ያለንን ነገር ታውቃላችሁ። ልጆቻችን ሲታመሙ ለራሳችንም እርኩሳን መናፍስትን ከምንከላከልባቸው መሳሪያዎች መካከል አንደኛው ቅባ ቅዱስ ወይም ቅባ ሜሮን ነው። ይሄንን ሊያውም እግዚአብሔርን እናውቃለን የሚሉ ደብተራዎች የእምነት አባት ተብዬዎች ጋር አለ። በዚህ ጉዳይ ላይ ሰለባ ከሚሆኑት መካከል አብዛኛዎቹ በውጭው ዓለም በዲያስፖራነት የሚኖሩ ኢትዮጵያ ወንድሞችና እህቶች ናቸው። የብዙዎቹ ታሪኮች ደርሶኛል። የብዙዎቹ እና ተመሳሳይ ታሪክ አላቸው እዚህ ጋር እና እነዛ ሰዎች ወይም ደግሞ ንስሐ አባት ተብዬም ሊሆን ይችላል ወይም ደግሞ አንድ ቤተክርስቲያን ውስጥ በውጭው ዓለም አገልጋይ ሊሆን ይችላል። ስለዚህ ምንድነው የሚያደርጉት? የተለመደ አንድ ፋሽን መጥቷል። አሁን ሞር በውጭ ዓለም የምትኖሩ ዲያስፖራዎች ይሄንን በደንብ ታውቁታላችሁና ልብ ብላችሁ እንድትሰሙኝ እፈልጋለሁ። ትኩረት የሚደረጉት ታርጌት የሚደረጉት በተለይ ሲንግል እናቶች ናቸው። ብቻቸው ልጆቻቸውን የሚያሳድጉ እናቶች፣ በተለይ ደግሞ ገንዘብ ካላቸው የበለጠ ይመረጣል። ስለዚህ ምንድነው የሚያደርገው? ወይ ጸበል በመርጨት ስም ወይ ደግሞ ዛይዶ ጸሎት በማድረግ ስም ሁሉንም ያልኩ አይደለም እንዳንደባልቅ በጣት የሚቆጠሩ ሌላም ጊዜ እንደምለው እጅግ በጣት የሚቆጠሩ በትክክል የእግዚአብሔርን ወንጌል የሚሰብኩ ከእግዚአብሔር ውጭ ሌላ ነገር የማይታያቸው የሚከበሩ አባቶች አሉ። ሁሉንም ያልኩ አይደለም፣ ግን ማጆሪቲውን ነው የምላቸው። ማጆሪቲው ግን ከዛ ጋር የተያያዘ ነው። እጅግ በርካቶች ቅባ ቅዱስ በተባለ ነገር ግን ቅባ ቅዱስ ባልሆነ ለማናቶቹ ከባነኑ በኋላ ምን እንደሆነ አናቅም በሚሉት ቅባት ነገር ህይወታቸው ተዘበራርቆ እስካሁን ድረስ መከራ ውስጥ ያሉ እህቶች ደውለውልኛል፣ ወንድሞች ደውለውልኛል። ስለዚህ በንስሐ አባት ተብዬ እንደዚህ አይነት ሜስ ውስጥ የገቡ እጅግ በርካታ ወንድሞችና እህቶች አሉ። አብዛኞቹ ግን እንዳልኳችሁ በተለይ ሴቶች ሲሆኑ ታርጌት ይደረጋሉ። ይሄ ለምንድን ነው? አንደኛው ብቻቸውን ስለሆኑ እነሱን በእንደዛ አይነት ቅባ ቅዱስ ነው በተባለ ቅባት አማካይነት እነሱ ላይ የሚሰራው ተሰርቶ ከዛ በኋላ ገንዘብ ካላት ገንዘብ አለ ማውረስ እሷን ለማፍዘዝ አስፈላጊ በሆነበት ሰዓት ላይ በፍቅር አክንፎ የዝሙት ተግባር ለመፈጸም ደግሞ አለው የዝሙት ተግባር ለመፈጸም ስለተፈጸመም ነው። በውጭ ዓለም የምታውቋቸው ሰዎች የሉ በዝሙት ተግባራቸው ተከሰው ፍርድ ቤት የቀረበ የሉ። ይሄንን ማውራር ዲያስፖራዎች ነው። እኔም ስለማቅ እናንተም ስለምታውቁ። ስለዚህ ነው ችግሩ ምንድነው? ሁሌ ነገሮችን ብላክ ኤንድ ዋይት ከመነጋገር ይልቅ መደባበስ እንፈልጋለን፣ እንፈራለን። አንዴ በድፍረት ሁሉን ነገር ፍጽምት አድርጎ ተናግሮ
የእምነት ተቋማችንን ወይም ደግሞ ቤተክርስቲያናችንን ከመጠበቅ ይልቅ ሁሌ በቃ ውስጥ ለውስጥ እንዲሆኑ ነው። ይሄ አያዋጣንም። ክርስቶስ የማይፈልገውን መድኃኔዓለም የማይከብርበትን ነገር ይፋውተን መናገር የማንችል ከሆነ ለዛ የሚሆን ድፍረት የሌለን ከሆነ ክርስቲያናዊ ተግባራችንን በምንድን ነው የምንወጣው? እንደዚህ አይነት ሰዎች እግዚአብሔር ሰዎች አይደሉም። ስለዚህ የነሱን ትክክል ያልሆነ ተግባር ለማጋለጥ ለመናገር ለምንድን ነው የምንፈራው? አቤት ድረስ መጥቶ ጸበል ልርጭ በሚል ሰበብ ብቻዋን በመከራ ሊያውም በሰው ሀገር እየተጎሳቆለች ልጆቿን የምታሳድገን እናት ቅባ ቅዱስ ነው በሚል ሰበብ ድግምት ያደረገበትን ቅባት ወይም ደግሞ ዘይት ሰጥቷት በፍቅር እንድትከንፍ ማድረግ፣ ያላትን ንብረት ወደሱ ማምጣት፣ ህይወቷን ዝብርቅርቅ ማድረግ፣ ራሷን እንድትጠላ ማድረግ። ለዚህ እኮ ነው ድሮ ሰዎች ከሰይጣን ተንኮልን ይማሩ ነበር። አሁን ሰይጣን ተንኮልን የሚማረው ከሰዎች ነው። ስፔሻሊ ደግሞ ከእንደኛ አይነት ሰዎች የሚባለው ለዛ ነው። እና አንደኛው ምልክት እሱ ነው። ቅዱስ ባሉት ነገር ግን ቅዱስ ባልሆነ ቅባት፣ እንደዚህ አይነት ቅባት በፍጹም ቅዱስ ሊሆን አይችልም። በትክክል ህዝብን የሚፈውስ ክርስቲያኑን የሚፈውስ በትክክል የእግዚአብሔር መንፈስ ያደረበት ቅባ ቅዱስ እንዳለ እናውቃለን። ቅባ ሜሮን እንዳለ እናውቃለን። ግን ያንን ለመጥፎ ተግባር አውለውት ደግመውበት በውጭ ዓለም የሚኖሩ ሲንግል እናቶች የሌለ ሜስ ውስጥ የሚከቱ ግለሰቦች እንዳሉ ይታወቃል። ስለዚህ ይህ ነገር የሆነ ቦታ ላይ መቆም አለበት። ሁለተኛው እንግዲህ ማን በምን እንዳስደገመባቸው ማወቂያ ምልክቱ ይሄ ነው። አንደኛው እንዳልኳቸው ቅዱስ ባልሆነ ቅባት ነው። ያንን የሚያደርገው ደግሞ የንስሐ አባት ተብዬ ነው። ስለዚህ ይሄንን ቅባት ወይም ደግሞ ቅዱስ ቅባት ነው፣ ቅባ ቅዱስ ነው ተብሎ ከተሰጣችሁ በኋላ ህይወታችሁ የተዘበራረቀ ሰዎች፣ በተለይም ደግሞ ልጆቻችሁን ብቻችሁን የምታሳድጉ እናቶች ካላችሁ ይሄ ምልክት ይሆናችሁ። ያንን ይዞላችሁ የመጣው ሰው ከመጣበት ጊዜ ጀምሮ ከሆነ ህይወታችሁ ዝብርቅርቁ የወጣው ብዙ ነገራችሁ የተበላሸው ከዛ ጊዜ ጀምሮ ከሆነ ግልጽ ነው። ስለዚህ ይሄንን እንደ ምልክት ልትወስዱት ትችላላችሁ ለማለት ፈልጌ ነው። ሌላው በጃኬት ነው። እንግዲህ ከዚህ በፊትም የሰራሁት አንድ መርሃ ግብር ላይ አንድ ባለ ታሪክ እጅግ በጣም በሚወደው ጓደኛው አማካይነት ጃኬቱ ተወስዶ ያ ጃኬቱ ከመጣበት ጊዜ ጀምሮ ቤቱ ረድኤት እንደሌለው፣ ቤቱ ሰላም እንደሌለው እንደነገረኝ መልሼ ለእናንተ ነግሬያችኋለሁ። እና አንደኛው የቅርብ ሰዎቻችን ተንኮል ከሚፈጽሙበት ወይም ደግሞ ድግምት ከሚያስደግሙበት እድላችንን ከሚወስዱበት የመተት አይነት አንደኛው በጃኬት የሚሰራ ነው። ይህ የተዘወተረ ሆኗል። ጃኬትን ተወሶ በጃኬት ላይ ያሰሩቶ መልሶ ጃኬትን ይዞ መጥቶ ከሰጡ በኋላ የሚፈልጉትን ነገር መስለብ፣ ይሄ በደንብ ሀገር ውስጥም ውጭውም ዓለም በሚኖሩ ኢትዮጵያውያን ዘንድ የተለመደ ተግባር እየሆነ መጥቷል። ስለዚህ አንድ ሰው ጃኬታችሁን ሲዋሳችሁ ለምን ብላችሁ ጠርጥሩ። ኦፍኮርስ አሁንም እንዲደባለቅ አልፈልግም። በንጹህ ወዳጅነት ወይም ዝናብ ሲሆን ከጓደኛችን ቤት ጃኬት ለብሰን ልንወጣ እንችላለን። ጓደኛችን ጃኬት ሊያውሰን እንችላለን፣ እኛም ልናውስ እንችላለን። ይሄ በቅንነት የሚሆነውን ተግባር እየኮነነ አይደለም። ነገር ግን ከዛ ጋር ተቀላቅሎ የገባ ሰይጣናዊ እውነት አለ። ጃኬታችሁን አውሳችሁ ጃኬታችሁ ከሄደ በኋላ ሄዶ ከተመለሰ በኋላ ያን ጃኬት ከለበሳችሁበት ዕለት ጀምሮ ህይወታችሁ ምስቅልቅል ለሚል ከሆነ አንደኛው ምልክት እሱ ነው። ደስ የሚለው ግን ምን መሰላችሁ? እና ነገር ከተፈጸመ በኋላ ተክተን ወደ ጸበል ቦታ ላይ ስንሄድ ጸበል ቦታ ላይ መንፈሱ ይናገራል። ስለዚህ በዛ ስለሚጋለጥ በዛ ማወቅ እንችላለን። ነገር ግን ማን በምን እንዳስደገበ ማወቅ የምንፈልግ ከሆነ አንደኛው ምልክት ይሄ እንዲሆናችሁ ስለፈለግኩ ነው። ልብስ በሴቶች የጡት መያዣ ላይ፣ በሴቶች የውስጥ ልብስ ላይ፣ በሴቶች ፓንት ላይ ምን እንደሚደረግ እናውቃለን እንዴ? ሌላው ቀርቶ ጸጋ ካላቸው አባቶች እንኳን አንሶላና ብርድ ልብስ እየተቆረጠ ይወሰዳል። እነዛ ሰዎች በጣም እንትኖች ስለሆኑ እነሱን ለማጥፋት ህዝብን እንዳያድኑ ለማድረግ ከቤታቸው አድኑን ተብሎ ፈውሱን ተብሎ ከተሄደ በኋላ
ስንቱ ነው አንሶላ እየቆረጠ ብርድ ልብስ እየቆረጠ ያገኘውን ጨርቅ እየቆረጠ የሚወጣው የተሰጣ ልብስ እየቆረጠ፣ ምክንያቱም አምጡ ይባላሉ። ስለዚህ እንዲህ አይነት ክስተት ያጋጠማችሁ ሰዎች ካላችሁ ያንን ክስተት የፈጸመው ሰው ማን እንደሆነ ታውቃላችሁ። ስለዚህ ያ ሰው በወሰደው የጨርቅ አይነት ድግምት የሚያሰራባችሁ ሰው ነው። ይሄ ተደጋግሞ የተፈጸመ ተግባር ስለሆነ ነው የምነግራችሁ። እውነቱን አንሽሽ፣ እንደነገርኳችሁ እውነቱን አንሽሽ። እውነቱን ስለሸሸን ነው ብዙዎቻችን እየተበላን ያለ ነው። እውነቱን የሚበርዙ ሰዎች አጠገባችን ስላሉ ነው። ይሄ ደግሞ ምን ዝም ብሎ ያሟርታሉ። አንድ ነገር የሰውን ጭንቅላት አእምሮ ይበርዛል። እየበረዘ ያለው እንደውም ጠንቋዩ ነው። እየበረዘ ያለው ሸሚዝ ገንጥሎ በመቀስ ቆርጦ የሚወስደው ነው። እየበረዘ ያለው ቤታችን መጥቶ የአንሶላ ቅዳጅ ይዞ የሚሄደው ነው። ለመተተኛ፣ ለጠንቋይ፣ ለደብተራ ብዙዎች ሰለባ ሆነዋል። እስኪደርስብህ ድረስ አትጠብቅ። ስለዚህ የሰው ጭንቅላት መመረዝ አይደለም፣ እንደውም የሰው ጭንቅላት አለርት እንዲሆን ዝግጁ እንዲሆን መንገር ማስጠንቀቅ ነው። እናስጠነቅቃለን። ከምናየው እውነት፣ ከደረሰብን እውነት፣ እኛ ራሳችን በህይወታችን ላይ ካስተናገድነው እውነት ሌሎች የኛ መንገድ እንዳይሄዱ፣ ሌሎች እኛ እንደተጎዳ ነው እንዳይጎዱ የሚመረው ቢመረውም እንናገራለን። ምክንያቱም ሌሎች በእንደዚህ አይነት አስቀያሚ የህይወት ስንክሳር ውስጥ እንዲገቡ ስለማንፈልግ፣ ስለ ሰው ልጆች ግድ ስለሚለን፣ የሰው ልጆች ህይወት ስለሚያሳዝነን። የሰው ልጅ ህይወት የማያሳዝነውማ እዛ ላይ ተንጠልጥሎ የሰው ጭንቅላት አትመርዙ ነው የሚለው ነው አይደለም። ይገርመኛል አንዴ በዚህ ዕድሜ ሁሌ ስለመተ አንዴ ወዳጄ እና ስለ ማይክል ጃክሰን ላውራ። ምንም የማያውቁ እህቶቼ እየተጎዱ፣ ምንም የማያውቁ ወንድሞቼ ሊሆን በሰው ሀገር እየተንከራተቱ መከራቸውን እያዩ እየተደወለ እየተለቀሰ የሚነገረኝ ታሪክ ብትሰማ እንዲህ አይነት ሰዎች 2-3 ሰዎች ናቸው፣ ያው ስለምትታወቁ ማለት ነው። ያንን ብትሰሙ ምን እንደምትሉ ማወቅ እፈልግ ነበረ፣ ግን ለዛ አልታደላችሁም። እንዲህ አይነት ታሪኮችን ለመስማት መታደል ይጠይቃል። እና ሰዎች እየተሰቃዩ እስከ ልጆቻቸው ሰዎች ልጆቻቸው ነውልለው በመተት እድሜ ልካቸውን እየተሰቃዩ ስለ ማይክል ጃክሰን አላወራም። ነው ስለ ሰምበዲ ስለሆነ አክተር ስለሆነች ምን አገባኝ? ምን ከባሏ ብትፋታ እና ሰው ተጋብቶ ላይ ፋታ ነው እንዴ? እንዲሆነች እንትን ውስጥ ገባች አክቹሊ ላይ ኬር ነው ምን አገባኝ ስለዛ። እሱ አይደለም የኔን ሀገር ዜጎች ህይወት የሚለውጠው ያ አይደለም። የኔን ሀገር ዜጎች የሚለውጠው እምነት ነው፣ ጥብቅ እምነት። እላያቸው ላይ ያለውን ሰይጣን ማወቃቸው ነው እንዲጠነቀቁ የሚያደርጋቸው። ስለዚህ ለዛም ነው ደጋግመን በዚህ ነገር ላይ ሐሳብ የምንለዋወጠው ሳይሰለቸን ማለት ነው። እና ወደ ዋናው ርዕስ ልሳችሁ አንደኛው ጃኬት ነው። ጃኬታችሁን አንድ ሰው ወስዶ ከመለሰላችሁ ጊዜ ጀምሮ ከሆነ ያንን ሰውና እለቱን አስታውሳችሁ እንደተደረገባችሁ መገመት ትችላላችሁ። ያ ማወቂያ ምልክት ነው። ሌላው በገንዘብ ነው። ይሄ እንግዲህ ብዙዎች ላይ የተደረገ ነው፣ የተለመደም ነው። ምናልባትም እንግዲህ በጣም ቀላሉ መንገድ ያስለውና ሊሆን ይችላል። አንድ ሰው ይመጣና 50 ብር ወይ 100 ብር ይበደራችኋል። ተበድሯችሁ ግን የሚገርማችሁ ግን ብዙዎች የሚበደሩ ሰዎች የገንዘብ ችግር ያለባቸው አይደሉም። ብዙዎቹ 50 ብርና 100 ብር ከእናንተ ሊበደሩ አይደለም ለስንት ሰው የሚተርፉ ስንትና ስንት ብር ያላችሁ ሰዎች ናቸው። እና አንዳንዴ ነው 50 ብር ታበድረኛ ልደነግጡ ሁሉ ትችላላችሁ እንዴ? ያ ሰው 50 ብር ያጣል ብላችሁ በፍጹም አትገምቱም። 100 ብር ያጣል ብላችሁ በፍጹም አትገምቱም። ያ ሲወሰድ ግን በምክንያት ነው። ችግሯቸው የሚበደሩ ሰዎች የሉም እያልኩ አይደለም። ነገር ግን በጣም የቅርብ ሰዎች በጣም ብዙ ገንዘብ ያላቸው መበደር ደረጃ ላይ በፍጹም የሌሉ ሰዎች 50 ወይም 100 ብር ተበድረው ሊያውም ደግሞ ተበድረዋችሁ እኮ ርቀው አይሄዱም። ምናልባት ከአንድ ደቂቃ ወይ ከሁለት ደቂቃ በኋላ በጣም አመሰግናለሁ አገኘሁኝ ብለው ሊመለሱ ይችላሉ፣ የሰሩትን ሰርተው ማለት ነው። ስለዚህ ከቤታችሁ ከእጃችሁ ከማህረባችሁ ከቦርሳችሁ ውስጥ 50 እና 100 ብር የቅርብ ሰዎቻችሁ ተበድረው
ያ ብር ከተመለሰላችሁ በኋላ ረድኤት ያጣችሁ የላችሁ፣ በረከት ያጣችሁ የላችሁ፣ ቤታችሁ ሰላም ያጣችሁ የላችሁ። ከዛ በኋላ ህይወታችሁ ምስቅልቅል ያለ የለም። የትምህርት ውጤታችሁ ያሽቆለቆለ የለም። ከቤተሰባችሁ ጋር የነበረው ፍቅር የደፈረሰባችሁ የላችሁም። ያንቺን ብር ካበደራችሁና ያቺ ብር በርቂያ ውስጥ ከተመለሰችባችሁ ጊዜ ጀምሮ ህይወታችሁ ሌላ አቅጣጫ ይዟል። ያንን ብር የተበደራችሁን ሰው ታውቁታላችሁ። በምን ያህል ደቂቃ ውስጥ እንደመለሰላችሁም ታውቃላችሁ። ያንንም ሰው ማንነት ታውቃላችሁ። ስለዚህ አንደኛው ምልክት ይሄ ነው። ብር ተወስዷል። እስከዛ ሰላማዊ ህይወት ነበራችሁ፣ በረከት ነበራችሁ፣ ሌላም ከቤተሰባችሁ ጋር ሰላም ነበራችሁ። ያቺ ብር ወጣ ከተመለሰች ጊዜ ጀምሮ ግን አላገኛችሁም። ስለዚህ ይሄኛው አንደኛው ምልክት ነው። ከዛ ጊዜ ጀምሮ ይሄ የብር ጉዳይ እንዳልኳችሁ ባልተቸገሩ ሰዎች፣ ነገር ግን ዓላማ ሰንቀው በእናንተ ላይ ዓላማ ሰንቀው በመጡ ግለሰቦች እንዲህ አይነት ነገር ይፈጸማልና ብር ተበድረዋችሁ ያንን ብር ከመለሱላችሁ ጊዜ ጀምሮ ብዙ ነገር እጃችሁ ላይ ረድኤት ያጣችሁ፣ ልጆቻችሁ የህይወት አቅጣጫ የተቀየረ፣ የእናንተም የህይወት አቅጣጫ የተቀየረ፣ ቤታችሁ ትርምስምሱ የወጣ ሰዎች ያቺ ቀን ምልክቱ ናቸው። ያቺን ብር ለማን እንደሰጣችሁ ታውቃላችሁ። ስለዚህ ያ ሰው ያንን ጉዳይ ከፈጸመ በኋላ ምናልባትም እናንተ ባልጠበቃችሁበት ሁኔታ ወይም በተገረማችሁበት ሁኔታ ምንም ያልነበረ ሰው ባንዴ ሲተኮስ አይታችሁ ሊሆን ይችላልና ያንን እንደ ምልክት መውሰድ ትችላላችሁ ልላችሁ ፈልጌ ነው። ከብር ውጪ እንግዲህ ይሄ የብሩ ብዙ ሰው ላይ የጋራ ችግር ስለሆነ ነው እንደዚህ ትኩረት ሰጥቼ የተናገርኩት። ሌላው እንግዲህ ዶሮ ደም የሚሰራ መተት እንደሆነ በዚህ ጉዳይ ላይ የሚያስተምሩ መምህራንም ሲናገሩ አድምጠናል። መንፈስም ሲለፈልፍ ሰምተናል። ነገር ግን ከዶሮ ደም ጋር በተያያዘ ከሰማቸው ታሪኮች እኔ በጣም የገረመኝን ልንገራችሁ። በአንድ ወቅት መድረክ ላይ ቀርቦ የነበረ አንድ ፕሮግራም እኛም ዋቢ አድርገን ያንን ሰርተናልና እዛ ላይ የቀረበች ወጣት ልጅ አናል ግን እንደ ዶሮ ያደርገ ነበር የሚል አይነት አስተያየት ሰጥታለች። ብዙዎችን ያስገረመና አንዳንዶቹ ግራ ሊጋቡ ይችላል። በትክክል ይሆናል። ምክንያቱም ይሄ ከመናፍስቱ ዓለም ጋር መዋረስ ነው። ያ ደግሞ ብዙ ነገር ሊያሳይ ይችላል። አንዳንድ ግን እንደ ዶሮ መሆንበት ጊዜ ወደ ዶሮነት ይለውጠኛል የሚል ምስክርነት ነው የሰጠችው። ክፋታችን በዛ ልክ አድጓል እንበላችሁ ያለ ምክንያት አይደለም። እና አንደኛው ማወቂያ ምልክት ያ ነው። ከማንነታችን ስንወጣ የኛ ያልሆነ የባዕድ ባህሪ ስታይ፣ አሁን እሷ እንዳለችው እንደ ዶሮ ያደርገኛል አይነት ምልክት የሰው ልጅ ጤነኛ ሆነ መቼም እንደ ዶሮ አያደርገውም አይደለ? የዛን ምልክት የምትመለከቱ ከሆነ ያ አንደኛው ምልክት ነው። ከባህሪያችሁ ስትወጡ ከዛ በኋላ ህይወታችሁ እንዳልኳችሁ በብሩም በጫቱም በምን እንደተደገመባችሁ አይነት ሰዎች የእናንተም ህይወት ዝብርቅርቁ ሲወጣ ያ ምልክት ሊሆናችሁ ይገባል። ስለዚህ አሁን ከመቼውም ጊዜ በላይ እንዲህ አይነት ነገሮች በጣም እየሰፉ እየተስፋፉ ሰው በትክክለኛው መንገድ ሰርቶ ከማግኘት ይልቅ በነገርኳችሁ በጫት ደግሞባችሁ፣ በቅዱስ ባልሆነ ቅባት ደግሞባችሁ፣ በጃኬት በብር በዶሮ ደም እንግዲህ እነዚህ ለማሳያ ናቸው። ዋርኒንግ እንዲሆናችሁ ማስጠንቀቂያ እንዲሆናችሁ ነው። ስለዚህ እንዲህ አይነት ምልክት የሚያሳዩ ሰዎች ሲመጡ ቀይ መስመር አስምራችሁ እንዳያልፉ አድርጓቸው። ለምሳሌ እናንተ ባህሪያችሁን ታውቃላችሁ። ስለዚህ እንደዚህ እያግባባችሁ ከዚህ በፊት ጫትን እንኳን ልትቅሙ ደርሳችሁ የማታውቁ ሰዎች እያግባባችሁ አይነ ዛሬ እኮ ብትሞክር የሚሏችሁ ሰዎች ሲመጡ አቁሙ። በፍጹም ነው ይሄ እኔ ባህሪ አይደለም። አንደኛ ጫትን በሱስነቱ አልቀበለውም። ሁለተኛ ከዛ ጋር የተያዙ እኔ የማይመቹኝ ነገሮች ስላለ የሚል የሆነ ጥንቅቅ ያለ አቋም ይኖራቸው፣ ሲሪየስ የሆነ አቋም ይኖራቸው። አንደኛው። ሁለተኛ በተለይ ደግሞ እባካችሁ ውጭ ዓለም የምትኖሩ ዲያስፖራ እህቶች፣ እናቶች በንስሐ አባት ስም ሰዎች መጥተው እንዲህ አይነት ነገር ሲያደርጉ ተጠንቀቁ።
በትክክል የዛን የንስሐ አባት ማንነት በደንብ ብላክ ኤንድ ዋይት ከዚህ የነበረውን ባክግራውንድ ስቶሪ በደንብ አጥኑ። ብዙዎች ያንን ባለማወቃቸው ነው እየተጎዱ ያሉት እና ማንም መጥቶ